የክልሉ ህዝብ ልሙጥ አይደለም፣ በብሔር ልሙጥ አይደለም፣ በሃይማኖት ልሙጥ አይደለም። ብዝሃ ሃይማኖት ያለበት ብዝሃ ብሔር ያለበት ቀጠና ነው። ስለዚህ አንድን ቋንቋ፣ አንድን ሃይማኖት አውራ ማንነት ወይም አውራ ልሳን የማድረግ ፍላጎት ያለው አካሄድ ከሆነ ያለው ዞሮ ዞሮ ፖለቲካዊ ኪሳራ ነው የሚፈጥረው እና እያንዳንዷን ነገር በደንብ መመልከት ይኖርብናል ብዬ አስባለሁኝ እና ዓላማቸው ይህ ነው ብዬ ነው የምንረዳው። እንደምታውቀው ያው ይህን ሀሳብ እንዲገዙለት ይፈልጋል ክልሉ። አሁን የምርጫ ወቅት ነው። ክልሉ ፖለቲካሊ ሲያስብ የክልሉ ማጆሪቲ ህዝብ ኦርቶዶክስ ነው። ኦልሞስት ወደ 83% ኦርቶዶክስ ነው በ2010 ስታቲክስ። ስለዚህ ይህን ማህበረሰብ ለማስደሰት ማህበረሰቡ የሚፈልጋቸውን ባይሆንም የህዝባዊ አጀንዳ ባይሆንም እንደዚህ ያሉ ፖለቲካል አጀንዳዎችን ማምጣት ያስፈልጋል ብዬ አስባለሁ። ለዛ ነው ይሄ የተደረገው ብዬ ነው የማምነው። ግን በምላሹ ግን ከዚህ ተቃራኒ የሆነ ውጤት ይኖረዋል ብዬ ገምታለሁ። ለምን የሚለው እናየዋለን።